አይ ከላ አይ ተጠራጥረኛል እንዴ? ማለት ስለኔ እየዞርክ ስታጠራ ነበር አሉ። ያቺ ኩርንችት ነች አይደል መታ ያቃጠረችልህ? ማንም ይንገረኝ። አታምነኝም እንዴ? ኧረ አምናለሁ። ደግሞ ስለምን አለመተማመን ነው የምታወራው? ታዲያ ለምን ማጣራት ፈለግ? እዚህ ግቢ ከገባን ጀምሮ ጓደኛሞች ነው። አንተ ግን ቴኳንዶ እንደምትሰራ አልነገርከኝም። እኔ ግን ምንም ነገር ደብቄ አላውቅም። ካላ እኔ እኮ ቢግ ዲል ነው ብዬ ስላላሰብኩ ነው። ቴኳንዶ ደግሞ ስፖርት ነው። ነገርኩ አልነገርኩ ምንም ለውጥ አይመጣም ብዬ ስላሰብኩኝ ነው። ምን ነው ዝም አልክ? እሺ ሌላ ምንም የደበከኝ ነገር የለም? አዎ ግን ከየት የመጣ ጥርጣሬ ነው? አላውቅም። ግን በቃ የቴኳንዶውን ፎቶ ሳይ ናታንን የደበደብከው ኒንጃው አንተ መሰልከኝ። ምን ያስቃል? አይ ያው ጥርጣሬ ገርሞኝ ነው እንጂ። እሺ አንተ በእኔ ቦታ ብትሆን እንደኔ አታስብም ነበር? ለምን አስባለሁ? ቆይ ኒንጃው አድርጌ መደበደበው ሰው እኔ ብሆን እኮ ምን ችግር አለው? እንዲሁም እኮ አንተ እኮ ደስ ሊል ነው የሚገባው። እሱማ ደስ ነው ያለኝ። በቃ ደጋግሜ ስጠይቅ አንተ ለመሆንን ነግራኝ ስለነበር ነው። እኔ ስላልሆንኩኝ ነዋ። በሆንማ ለምን አስደበቀኝ? ለማንኛውም ስለተጠራጠርኩ ይቅርታ። እኔም በአንተ ቦታ በሆን ማድረገውን ነገር ነው ያደረገው። ስለዚህ ይቅርታ ማለት አይጠበቅም። ስለተረዳኝ አመሰግናለሁ። ቤስት ፍሬንድ እኮ ነህ። እንዴት ነው የማልረዳ?